አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 22 በዚች ቀን የከበረና የተመሰገነ ሐዋርያ እንድራኒቆስ አረፈ። ይህንንም ሐዋርያ የክብር ባለቤት ጌታችን ኢየሱስ ክርስቶስ መረጠው። እርሱም የእግዚአብሔርን መንግሥት እንዲሰብኩ ጌታ ከመከራው በፊት ከላካቸው ከ72 አርድእት ውስጥ የተቆጠረ ነው። በጸርዐ ጽዮንም መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ በብዙ ሀገሮች ውስጥ ሰበከ። በኑቢያ ሀገር ላይም ሐዋርያት በአንብሮተ እድ ኤጲስቆጶስነት ሾሙት። በውስጧም ሰበከ። በጨለማ በድንቁርና የሚኖሩ ብዙዎች አረማውያንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት አስገባቸው። ከዚህም በኋላ ሐዋርያ ዮልዮስን ወሰደው። በአንድነትም በብዙ ሀገሮች ዞረው አስተማሩ። ብዙ ሰዎችንም አጠመቁ። ተአምራትንም በማድረግ ከሰዎች ላይ አጋንንትን አባረሩ። ብዙዎች በሽተኞችንም ፈወሷቸው። የጣዖታትን ቤቶች አፍርሰው የክብር ባለቤት የሆነ የጌታችን ኢየሱስ ክርስቶስ አብያተ ክርስቲያናትን አነጹ። አገልግሎታቸውንም በፈጸሙ ጊዜ ጌታችን ከድካም ወደ እረፍት ከሐዘንም ወደ ደስታ ሊወስዳቸው ወደደ። ከዚህም በኋላ ሐዋርያ እንድራኒቆስ ታመመና በዚህች ቀን አረፈ። ቅዱስ ዮልዮስም ገንዞ በመቃብር አኖረው። ለእግዚአብሔር ምስጋና ይሁን፣ እኛንም በአባቶቻችን ሐዋርያት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የምስራቃዊ ያዕቆብ መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 23 በዚች ቀን ሐዋርያ ቅዱስ ዮልዮስ አረፈ። ዘአቅረብኩ ማሕሌተ ዘኪሬ አእላፈ እምለተጸምዱከ ዘልፈ ለእለ አነብብቶ ከብዜኔቴ መጽሐፈን ተደሴከ እግዚኦ ጸዲቅኑ ትጉፈ እምእልአቡ ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባክያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ በዛቲ መካን እስከ ረገ ሊቅ ወንውስ ሕፃን ለጻፈው በክርታስ ወለዛ ጻፈውን ዘደስ ወለዛ አንቦስ ርጎ ሳዲስ ወለሰማ ቃሎ በዘነፈስ በጸሎተሙ ማርያም አረቄተ ኩሉ እንባስ ወሬ የማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቅን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ርትከ ወአኮ በከመ አመሰነ አቡነ ዘበሰማያት